ስለሰው መጨናነቅ ካቆምኩኝ 1 አመት ሆነኝ። ከዛ ህይወቴ ደግሞ ተቀየረ። እግዚአብሔር ይመስገን። ጸባይን አስተካከልኩት። የምወደውን አዶናይ መሆን ጀመርኩኝ። የብዙ ሰዎች ህይወት ደግሞ መቀየር ጀመርኩኝ። ስለሰው ማሰብ ማቆሜ ህይወቴ ቀይሮልኛል። ስለሰው እንዴት አድርገህ ነው ማሰብ ያቆምከው ብላችሁ ልጠይቁኝ ይችላላችሁ። ሰው ስለኔ ግድ ማንም እንደማይሰጥ ተረድቻለሁ። ስለኔ ማንም ግድ አይሰጥም። የኔ ህይወት የሚያጨናንቀው ሰው እንደሌለ ተረድቻለሁ፣ ከቤተሰቤ ውጪ ማለት ነው። ሌላው ሰው እኔን መቆጣጠር የሚፈልግ ሰው ነው፣ በመጥፎ ሁኔታ ማለት ነው። እኔ ዝቅተኛ ደረጃ ላይ እንደሆነ የሚፈልግ ሰው ነው። ከነሱ በልጬ እንዳልታይ የሚፈልጉ ሰዎች ስለበዙ ለምን ብዬ ነው እነሱን እያሰብኩኝ መሰቃየው አልኩኝ። እነሱን ለማስደሰት ነው እኔ መሰቃየው? ማን አባቱ እነሱ ይሰቃዩ ከፈለጉ እኔ ግን እንደሰታለሁኝ። አንድ ህይወት እንዳለኝ ተማርኩኝ። ሌላው ስለሰው ማሰብ ያቆምኩበት ምክንያት እንግዲህ ሁሉም ሰው የየራሱ ህይወት አለው። ስለኔ እያስታወሰ የሚውል የሚያደርሰው የለም። ወደ ራሱ ህይወት ሙቭ ኦን ያደርጋል። እዚህ ከተማ ሆኜ ብቻዬን ለራሱ እንደዚህ ስል ኩቺ ሰሪያ ሜሪ ሳንጂና እዬ ስጨፍር ምናምን ሰዎች ሲያዩ ማለት ነው ከ10 ደቂቃ ነው ከ2 ደቂቃ በኋላ እንደሚረሱኝ አረጋግጫለሁ። ምክንያቱም ትናንትና ያየኋቸው ሰዎች አላስታውሳቸውም። የራሴ ህይወት አለኝ። ሙቭ ኦን አድርጌያለሁ። እናንተም ህይወታችሁ ኢንጆይ አድርጉ። ሰው ምን አለኝ እያላችሁ አትጨናነቁ። የሀበሻ ባህል ግርም የሚለኝ ነገር ምን እንደሆነ ታውቃላችሁ? አንዲት ሴት 25 ዓመቷ ካለፋት ወይች ሴት በቃ ልጅ ሳትወልድ ልታረጅ ነው፣ አረቴ ውበትሽ ሳያልቅ አግቢና ሰው ሁኚ ትባላለች። ከዛ እሷ ደግሞ ምን ታርግ ያለ እድሜዋ ባልፍለጋ ትጨናነቃለች። ቤተሰብና ጎረቤት እስካሁን ለምን አላገባሽም እያሉ ጫና ያደርጉባታል። አረቴ ልጅ ውለጂ። እሷም ኦንላይን ስትገባ ፎሎ የምታደርጋቸው ሴቶች ቤቢ ሻወር ሜሪድ ምናምን እያሉ ፖስት ይላሉ። እሷ ደግሞ ድርብ ያብር አንበሳ ያስር ሆነባትና ከሰው እኩል ለመሆን ብላ ያገኘችውን ወንድ በደንብ ማንነቱን ሳታውቀው ለመጋባት ተወስናለች። እንደምትወደውም ራሷን ታሳምናለች። ከሱ ሰው ጋር ልጅ ትወልዳለች። ግን እየቆየች ስትመጣ ሰውየውን ማትፈልገው አይነት ባል እንደሆነ ውስጧ ይነግራታል። ግን ለልጆቿ ብላ ውስጧንም ደስተኛ ሳትሆን ከሱ ጋር መኖር ትቀጥላለች። ለቤተሰቦቿና ለሌሎች ሰዎች ለማስደሰት ብላ ደስታዋን ታጣለች። እና ምን ለማለት ፈልጌ ነው? ማንም ሰው ቤተሰብሽም ቢሆን ወደ ማትፈልጊው ነገር እና ዝግጁ ወዳልሆንሽበት ትዳር እንድትገቢ እንዲያደርጉሽ እድሉን አትስጫቸው። ይሄ ያንቺ ህይወት ነው፣ የቤተሰቦችሽ ህይወት አይደለም፣ የጎረቤትሽ ህይወት አይደለም። ባል ሳታገባ አረጀች ይሉኛል እያልሽ ፍቅርሽን የማይገባው ሰው ጋር ትዳር ካረግሽ ለሰዎች ብለሽ አንቺ ደስታና ሰላም እየሰጠሽ እንደሆነ ይግባሽ። እድሜ ጥንቅር ብሎ ይቀር። ቤተሰብ ከፈለጉ ካንቺ ጋር ይጣሉ። ሰው አረጀጅ ይበልሽ፣ ለራስሽ እንጂ ለሰው አይደለም የምትኖሪው። ትክክለኛው ሰው ሲመጣ የማንንም ሰው ግፊት አያስፈልግሽም። ትክክለኛው ሰዓት አንቺ ብቻ ነሽ የምትወስኚው። ወንድሜ ስማኝ፣ ከባድ የሆነ ህይወት ካለክ ማለት ነው ተመስገን ማለት አለብክ። ተመስገን። ከባድ የሆነ ህይወት የምትጨናነቅ ከሆነ ብዙ ችግሮች ከበዙብክ ተመስገን በል ብቻ። ምክንያቱም ለምን እንደሆነ ታውቃለህ ወንድሜ? ከባድ ህይወት ያላቸው ሰዎች መጨረሻ ላይ አሸናፊዎች ናቸው። ለምን? ምክንያቱም እነሱ ሰዎች ጠንካራዎች ናቸው። ጠንካራ ነህ አንተ። በስንት መከራ አልፈሃል። ትደብቀዋለህ እንጂ አታወራም እንጂ አንተ ወንድሜ በስንት ጭንቀት ነው የምታልፈው አውቃለሁኝ እኔ። ልትሸውደኝ እንዳትሞክር፣ ምክንያቱም እኔም አልፌዋለሁ። አሁን ደግሞ ቆም ያለው እዚህ ላይ ማለት ነው። ጠንካራ አድርጎኛል ወንድሜ። አመስጋኝ እንደሆነ አድርጎኛል። በጥቂቱ ተደሳች እንደሆነ አድርጎኛል እኔ ወንድም። ገባህ አይደለ? ስለዚህ በጭንቀት እያለፍክ ከሆነ እየተቸገርክ ከሆነ አመስግነው እግዚአብሔርን። ምክንያቱም አንተ ጠንካራ ነህ። አታውቀውም እንጂ ጠንካራ ነህ፣ ከጠንካራም በላይ ማለት ነው። አሁን አንድ ነገር እንድታደርግልኝ እፈልጋለሁ። ስፖርት ግን ጀምር፣ ጂም ስራ። ሌላ ነገር አለህ ምን ሁሌ ታውቃለህ አይደለ? ስፖርት ግን ጀምር። ፑሽ አፕክን ስራ። ቤት ሆነክ ጂም መሄድ ማትችል ከሆነ የሆነ ነገር ብቻ አርግ። በቃ ቦክሲንግ ጀምር። ቡም ቡም ቡም። ለምን ጀምር ወንድሜ? ምክንያቱም ማለት ነው ጠንካራ እንድትሆን ያደርጋል አንደኛ። ሁለተኛ ደግሞ ማለት ነው አይምሮክ ነፃነት ይሰማሃል ወንድሜ። እመነኝ ጀምረውና ከአንድ ወር በኋላ ምን አይነት ለውጥ እንደምታመጣ ታየዋለህ። ሰውነትህ ብቻ ሳይሆን ማለት ነው አይምሮ፣ አስተሳሰብክ ከጭንቀት ምናምን ቶሎ መውጣት ትማራለህ። ምክንያቱም ማለት ነው እንደዚህ ስትሰራ ከአይምሮክ መውጣት ነው የምትማረው። ከአይምሮክ ወጥተህ ማለት ነው ሰውነትህ ታሰቃየዋለህ። ገባህ አይደለ? ከዛ ሪላክስ ታደርጋለህ። ከዛ በኋላ ፈታ ትላለህ። ሰውነትህ እያማረ ይመጣል ምናምን፣ አለባበስክ ምናምን የሚያምር ታደርገዋለህ ወንድሜ። በቃ ስትሄድ ነው ኮራ ብለህ የታባቱ በቃ ራስክ እየሆንክ። ገባህ አይደለ? ከዛ ህይወት እየተቀየረ ይመጣል። ሰዎችም ለራሱ ያዩታል ይሄን ነገር። አለባበስክ ሲስተካከል፣ ፀጉርክን ስታሳምረው፣ አንተም እያማርክ ስትመጣ ህይወትክን በቃ ይሆናል አይደል? ክፍያ የሚከፍለው ክፍያ ሊሆን ይችላል። የምትጀምረው ቢዝነስ፣ የምታወራት ሴት፣ ሁሉ ነገር እየተቃናልክ ይመጣል የኔ ወንድም። ለዛም ነው ምልክ ተመስገን በለኝ ወንድም። ወዳለሁ። ጭንቀት ውስጥ ነክ፣ ዲፕሬሽን ውስጥ ነክ፣ ሰው የማያውቀው ነገሮችን ማስተካከል ትፈልጋለህ። ከየት እንደምትጀምር ግን ይጨንቀሃል። ህይወትክን ወደዚህ እንደዚህ አንድ ላይ ማድረግ ትፈልጋለህ፣ ግን ህይወትክ ብትንትን ብሎብካል። ለዛም ነው ይህ ቪዲዮ ላንተ የሰራሁት ማለት ነው የኔ ወንድም።
እዛ ቦታ ላይ ነበርኩኝ እኔ የተጨናነኩኝ ነበር በጣም ዲፕሬሽን ውስጥ ነበርኩኝ ሰው ሁሉ ሳያየኝ ብቻዬን ዘግቼ እውል ነበር ከሰው ጋር መዋል ያስፈራኝ ነበር እኔ ወንድም ይህ ደግሞ አሁን ያለበት ቦታ ሆኜ አንተን ላሳይክ ነው የፈለኩት ተመስገን አሁን ተመስገን ይያልኩኝ ነው መውጣት ጀምር ያለው ህይወቴ እየተስተካከለ ነው አንተም ህይወትክ እንደሚስተካከል ቃል ልገባልክ ፈልጋለሁ ምክንያቱም ሁሌም እግዚአብሔር ካንተ ጋር አለ ላይመስልክ ይችላል ሁሌም ካንተ ጋር አለ እግዚአብሔር ያለፍክበት ያለው ነገር አሁን ላንተ ማጠንከሪያ ነው የምትማርበት ነገር ነው ጊዜ ዝም ብሎ ያለፈብክ እንደሆነ ይገባኛል እኔ ወንድም ስክሮል ያረክ ብቻን ማንንም ሰው ሳያቅክ እየተጨናነክ እንደሆነ ይገባኛል ማንንም ሰው አይረዳህም ማንንም ሰው አንተ መጥቶ ከልቡ የሚጠይቅክ ሰው የለም የሚያወራክ የሚካፈልክ ችግርክን ሰው የለም ለጥቅማቸው ካልሆነ አንተ ለመርዳት ወይም ደግሞ አንተ ለማገዝ ብሎ የሚመጡ ሰዎችም የሉም ግን አንተ ነህ አሁን ጀግና የምትሆነው የኔ ወንድም አንተ ነህ የምትነሳው የራስክ ጀግና የምትሆነው አንተ ነህ አሁን ከእግዚአብሔር ጋር ሆነክ ማለት ነው እግዚአብሔር ነው ምልክ መነሳት ትችላለህ ማንንም ያቆምክ ሰው የለም ይበቃል ህይወት እስካሁን አጥቅታለች አሁን ደግሞ ያንተ ተራ ነው አሁን እየተሰቃየክ ነው አይደለ አሁን እየተጨናነክ ነው አይደለ አላማክን ለመድረስ ለምንድነው ማትሰቃየው ምክንያቱም ስቃዩ አንድ ነው ልንገርክ አላማክን ለመድረስ የምትሰቃየው ስቃይና ቁጭ ብለክ እየተጨናነክ የምትሰቃየው ስቃይ አንድ ነው ግን ልዩነቱ ምን እንደሆነ ታውቃለህ አላማክን ማሯሯጥ ስትጀምር ጀግና እንደሆንክ ታውቃለህ አንተ ማንንም ሰው እንደማትፈራ ታያለህ ማንንም ሰው መጥቶ አንተ እንደማያወድቅክ ታያለህ ሁሌም ለራስክ ትቆማለህ የራስክ ጓደኛ አንተ ትሆናለህ የፈለከው ነገር በእጅክ እንደዚህ ይዘክ ታመጣለህ ማለት ነው ሀብታም ትሆናለህ ህይወትክን ታስተካክላለህ ቤተሰቦችን ትረዳለህ ከዜሮ ተነስተክ ራስክን ቢልድ አድርግ ሰውነትክን አስተካክል አመጋገብክን አስተካክል ህይወትክን ሙሉ አስተካክል ገንዘብ የለኝም ብለክ መታሰብ ከሆነ ገንዘብ እንዴት እንደምታመጣ አጥና አንብብ whatever you can ምክንያቱም ህይወትክ ማስተካከል አለብክ ጊዜ ደግሞ የፈጀውን ያህል ይፍጅ ስለ ጊዜ አትጨናነቅ አንተ እንደዚህ ቁጭ ብለክ ተጨናንቀህ ጊዜ መፍጀትክ አይቀርም ሰርተክ ራስክን እየለወጥክ ደግሞ ጊዜ መፍጀትክ አይቀርም ስለዚህ ስራና ህይወትክን ለውጥ የዛኔ ህይወትክ ላይ የሚመጡ አዳዲስ የሆኑ እድሎችን እነሱን ታገኛለህ ህይወትክ ይቀየራል በራስክ በኩራት ታለቅሳለህ የኔ ወንድም እባክህ ተነሳና ስራ ሰውነትክ ቀይር ህይወትክን ቀይር አስታውሳለሁኝ ሰዎች ለማስደሰት ብዬ ራሴን የከዳሁበት ቀን ሰዎች እንዳላስቀይም ብዬ ራሴን የጣልኩበት ቀን አስታውሳለሁኝ በሰዎች እየተተረብኩኝ ይያለ እነሱ እንዲስቁ እኔም ከነሱ ጋር አብሬ ስቅ ነበር ሞራሌ እየተሰበረ ይያለ ዝቅተኝነት እየተሰማኝ ይያለ ራሴን እንድጠላ ያረጉኝ ይያለ እየደገፍኳቸው ነበር የዋህ የሆንኩላቸው ነበር ሞራሌን ስብርብር እስከሚያረጉት ከዛ አንድ ቀን ተነሳሁኝና ለምንድነው ሰዎችን ማስደሰት የምፈልገው ለምን ብዬ ራሴን ጠየቅኩኝ ለምንድነው ራሴን ምከዳው ሰዎችን ለማስደሰት ለምንድነው ራሴን መሬት ላይ ዝቅ ማድረገው ሰዎችን ከፍ ለማድረግ ማን ያስተማረኝ ከየት ነው ያመጣሁት ይህ ሐሳብ ለካስ እድሜ ልኬ ሰዎችን ለማስደሰት እየኖርኩኝ ነበር ከህፃንነቴ ጀምሮ ከቤተሰቦቼ ጀምሮ አያችሁ ብዙዎቻችን ከልጅነታችን ጀምሮ ቤተሰቦቻችን ለማስደሰት በቤተሰቦቻችን እንዳንቀጣ ይያል ጸባያችን መደበቅ እንጀምራለን ራሳችን መሆን ስንጀምር የፈለግነውን ነገር መናገር ስንጀምር ዋ አንተ ልጅ እንደ ጎረቤት ይሁን ስነ ስርዓት እየተኮረከምን ያደግነው ራሳችን መሆን ስንጀምር እንኮረከማለን የልባችን መነገር ስንጀምር እንኮረከማለን በቤተሰብ ካልተኮረከምክ በመምህር ትኮረከማለህ ከዛ አድገክ ሁሉም ሰው የሚኮረከምክ ይመስልሃል ሁሉም ሰው እንደ ቤተሰቦችክ ጥሎክ የሚሄድ ይመስልሃል ለዛም ነው ለካስ ሰዎችን መፈራ የነበረው ለዛም ነው ለካስ ሰዎችን ማስቀየም በጣም ያጨናንቀኝ የነበረው ጥለውኝ እንዳይሄዱ እንዳይኮረኩሙ አያችሁ አድገን የምናሳልፈው ስቃይ ከልጅነታችን የመነጨ ነው ሳናቀው ብዙ ፕሮግራም የተደረገብን አስተሳሰብ አለ ያ አስተሳሰብ ነው ህይወታችን ሙሉ የሚቆጣጠረን ለካስ ነፃ ነኝ ለካስ ራሴን መሆን እችላለሁ ሰዎችን ማስቀየም እችላለሁ ቢቀየሙ ባይቀየሙ I don't care ራሴን ሃፒ ካረኩኝ ደስተኛ ካረኩኝ ምን አገባኝ በኔ ሞራል መሳቅ ለሚፈልግ ሰው I don't care አስቀይማለሁኝ
I don't care ያ uncomfortable የሆነ conversation እናገራለሁኝ የዛኔው ማን ስለሆንክ ነው አንተ እንደዚህ ብለህ የምትናገረው ምን ማን ነህ አንተ እንደዚህ ብለህ የምትናገረው ይህ አይነት ቃላቶች ከአፌ አይወጡም ነበር እፈራ ነበር አሁን ግን በስነ ስርዓት ይወጣሉ እኔን ዲስሪስፔክት የሚያደርገኝ ሰው ቦታው ላይ እዛው ያቃታል ሊያወዳድቀኝ የሚሞክር ሊከዳኝ ያሰበ ሊጠቀምብኝ ያሰበ ፊቱን እነግረዋለሁ እዛው ላይ hey ልትጠቀምብኝ ያሰብክ ነው I can see it I don't want this hey you're not good for me I can't talk to you hey no መሄድ ትፈልጋለህ no ይህ ማድረግ ትፈልጋለህ no ይህ ሙቪ ትወደዋለህ አልወደውም ማልወደው ከሆነ አንተ ስለወደድከው እኔ ወደዋለሁ ማለት አይደለም መስማማት አቆምኩኝ ከሁሉም ሰው ጋር የራሴ ዩኒክ የሆነ ፐርሰናሊቲ ዩኒክ የሆነ አስተሳሰብ የተለየ ማንንም ሰው የሌለው አስተሳሰብ ማውጣት ጀመርኩኝ ደስታዬ ደግሞ መምጣት ጀመረ ብዙ ሰዎች ማስቀየም ጀመርኩኝ እኔን የማይጠቅሙኝ ሰዎች በውሸት ማንነቴን የቀረቡኝ ሰዎች እነሱ ሰዎች መራቅ ጀመሩ እኔን መጥላት ጀመሩ እኔን መተረብ ጀመሩ ግን ደግሞ በተቃራኒው የሚወዱኝ ሰዎች መጡ ይሄው ሶሻል ሚዲያ ላይ ያያያችሁ የሚወዱኝ ሰዎች ብዙ ናቸው የሚጠሉኝ ሰዎች ደግሞ ብዙ ናቸው በተመሳሳይ ራሳችሁ በስነ ስርዓት ስትሆኑ ህይወት እንደዚህ ትሆናለች ሰዎች ሲወዷችሁ በትክክል ይሆናል ከውስጣቸው ይሆናል ሰዎች ሲጠሏችሁ በተመሳሳይ